አክብሮታዊ ሰላምታችን በያላችሁበት ድረስ ክቡራንና ክቡራት የአሻራ ሚዲያ አድማጭ ተመልካቾቻችን እንደምን አረፈዳችሁ። የዕለቱን አበይት መረጃችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ከወዲሁ እየጋበዝን አሁን በዝርዝር ወደ ምንመለከታቸው መረጃዎች አልፋለሁ። በምስራቅ ጎጃም ደባይ ጥላት ግን ወረዳ ንጹሃንን ኢላማ ያደረገ የመድፍ ጥቃት መፈጸሙን አርሶ አደሮች ተናግረዋል። ከሐምሌ 11 ቀን እስከ 15 2018 ዓ.ም ለተከታታይ 5 ቀናት ንጹሃንን ኢላማ ያደረገ የመድፍ ጥቃት በምስራቅ ጎጃም ደባይ ጥላት ግን ወረዳ መፈጸሙን አርሶ አደሮች ተናግረዋል። ከቆይ ከተማ ከ20 እስከ 30 ኪሎ ሜትር ርቀት ባሉ የንጹሃን መንደሮች በተከታታይ በተፈጸመ የመድፍ ጥቃት ንጹሃኖች ህይወታቸውን አጥተዋል። ከባድና ቀላል ቁስለኛም ተደርገዋል። መኖሪያ ቤታቸውም ወድሟል ሲሉም ገልጸዋል። በዕለተ ቅዳሜ ህዝብ ለገበያ በተሰበሰበበት አደባባይ ጥቃት ተደርጓል ያሉት አርሶ አደሮቹ በአርሶ አደሮች ማሳ፣ በመኖሪያ ቤቶች፣ በህዝብ መሰብሰቢያ አካባቢዎች በተፈጸመው የመድፍ ድብደባ የንጹሃን ህይወት መቅጠፉን አስታውቀዋል። ምንም አይነት ውጊያ በሌለበት አካባቢ ከቆይ ከተማ የሚወረወረው መድፍ በ30 ኪሎ ሜትር ርቀት የሚገኙ ደብረ ኢየሱስ፣ ሽሜ አካባቢዎችና ጎዛመን ገደላማና ደጋማው ክፍል ላይ ንጹሃንን ኢላማ ያደረጉ ጥቃቶች መፈጸማቸውን ተናግረዋል። በትናንትናው ዕለት ሐምሌ 15 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ከ35 በተፈጸመው የመድፍ ድብደባ የአርሶ አደሮች ቤትና በእርሻ መሬታቸው መሆኑን አስታውሰው አርሶ አደሩ እየተፈጸመ ባለው ጥቃት በእርሻ ስራው ላይ መገኘት አለመቻሉን ገልጸዋል ሲልም የአፋብን ቴዎድሮስ እዝ የ206ኛ ኮር የህዝብ ግንኙነት መምሪያው መረጃውን አጋርቶናል። ከዚሁ ጋር ተያይዞም የአባይ ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ መነኮሳት መስዋዕትነት መክፈላቸው ተነግሯል። ከመካነ ሰላም ከተማ ወጣ ብሎ በተወሰነ ኪሎ ሜትር ርቀት የሚገኘው የአባይ ቅድስት አርሴማ አንድነት ገዳም ላይ ትናንት ማለትም ሐምሌ 15 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ በተሰነዘረ የድሮን ጥቃት 10 የገዳሙ መነኮሳት ላይ ከፍተኛ ጉዳት የደረሰ ሲሆን አንድ መነኩሴ ወዲያውኑ ሲሰዉ ሌሎች በሞትና በህይወት መካከል እንደሚገኙ ተመላክቷል። አካላቸው ተቆራርጦ በየቦታው ወድቆ የገዳሙ ቅጥር ግቢ በደም ጎርፍም ተጥለቅልቋል። የሟቾች ቁጥር ሊጨምር እንደሚችል ነው የተጠቆመው። አዲስ አበባ ውስጥ አዛንና ቅዳሴ እየረበሸን ነው ሲል የሰማነው ፋሽስቱ አብይ አህመድ በእምነት ተቋማት ላይ ጥቃት መሰንዘሩ የተለመደ ክስተት ሲሆን በምዕራብ ወሎ ቀጠና ወግዴ ወረዳ ውስጥ ከዚህ ቀደም መስጂድ በከባድ መሳሪያ ሲመታ መሃል ሳይንት ውስጥ ደግሞ የአትሮኖስ ማርያም አስተዳዳሪን ጨምሮ 6 ካህናት በመድፍ መገደላቸውም ይታወቃል። አማራ ሳይንት ወረዳ ውስጥም በተመሳሳይ ድርጊት ባለፈው ወር መፈጸሙም ይታወሳል። ወግዴ ወረዳ ሰኮሩ ቀጠና ውስጥ አንድ ሼህና አብረዋቸው የነበሩ ደረሳዎችን የረሸነው ጸረ ህዝብ ኃይሉ በዚህ ወረዳ አበየ ጉርባ ቀጠና ውስጥ ገዛዛ አቦ መውጫ ላይ ቄስ መግደሉም አይዘነጋም። ይህ የሚያሳየው አገዛዙ የአማራን ህዝብ ከነ ባህሉና ከነ ሃይማኖቱ ጭምር ለማጥፋት ቆርጦ መነሳቱን ነው ሲልም የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የሚዲያና ኮሙኒኬሽን መምሪያው መረጃውን አጋርቶናል። ወደ ሌላኛው መረጃችን ስናልፍ የአገዛዙ ጦር በደጋዳሞት በዋሸራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታው ይፋ ሆኗል። በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሸራና ዋብር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃም ደርሶናል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራው ስብሰባ ከመካሄድ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያየ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴም አድርጓል። በደጋዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው በዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጅ የንጉስና ገሸትም ተሻግሯል ተብሏል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽፈት ቤት ውስጥ ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባም ተካሂዷል። በተጨማሪም አገዛዙ 2 BM 21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሞ እንደሚገኝም ተነግሯል። በሌላ በኩል በዋሸራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ
ወደ ዋሸራ ገብቶ የነበረው የምስራቅ እዝ አንድ ሬጂመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግም ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ ሁለት ኮሮች ማለትም 602ኛ እና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላውን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋብር ከርኒ መገንጠያ ላይ ሰፍሮም ይገኛል። በተመሳሳይ ከደንበጫ በዋንዳ በኩል ወደ ኮረብታ ዋብር ያቀናው የሁለቱ ኮሮች ጥምር ኃይል ዋብር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛ እና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ቴሌ ታወር አካባቢም እንደሚገኝ ተመላክቷል። በተጨማሪም በደባይ ቁይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የመካናይዝድ ኃይሉ ከቁይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሂድ ማደሩም ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ እንዳላደረገ የአሻራ ሚዲያ የመረጃ ምንጮቻችን ነግረውናል። በመረጃችን ስንቀጥል የ23ኛ ክፍለ ጦር አርበኞች በወሎ ቤት አማራ ግንባር አንጸባራቂ ድል አስመዝግበዋል። በአፋብን ወሎ ቤት አማራ የሚኒሊክ ዕዝ 104ኛ ኮር ስር የሚገኘው የ23ኛ ክፍለ ጦር አርበኞች ሰሞኑን ባደረጉት ከባድና ቆራጥ ተጋድሎ ታላቅ ወታደራዊ ድል ማስመዝገባቸው ተገልጿል። የሰሞኑን የትግል ሂደት አስመልክቶ ከመስክ የተገኙ መረጃዎች እንደሚያመላክቱት ከሆነ የክፍለ ጦር አርበኞችና ተዋጊዎች ባሳዩት ከፍተኛ ጀግንነት የጠላትን ኃይል ከወታደራዊ አዛዦች ጀምሮ ቆርጦ በመደምሰስና በመበተን አጠቃላይ አቅሙን ማዳከም ችለዋል። በዚህም አጸፋዊ እርምጃ የህልውና ትግሉን የበለጠ የጸናና አስተማማኝ ለማድረግ ወሳኝ የሆኑ የተለያዩ የቡድንና የነፍስ ወከፍ የጦር መሳሪያዎችን ከጠላት እጅ መማረክ መቻሉን አስታውቋል። ይህ የተመዘገበው ድል የሰራዊቱን ቁመና ከፍ ከማድረጉም በላይ የትግሉን አቅጣጫ የሚወስን የድል ምዕራፍ መሆኑም ተገልጿል። በመረጃችን ስንቀጥል አራት ያገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአጼ ዳዊት ክፍለ ጦርን መቀላቀላቸውን ተሰምቷል። የብልጽግናው ስርዓት ግብዓተ መሬቱ መቃረቡን ተከትሎ ከመቼውም ጊዜ በላይ ጦረኛው አገዛዝ የሚመካበት ወታደሮቹ ከነሙሉ ትጥቃቸው ንቅናቄውን እየተቀላቀሉ ሲሆን ትናንት አራት የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ከነሙሉ ትጥቃቸው መቀላቀላቸውን የኮሩ የሚዲያና ኮሙኒኬሽን ክፍሉ በምስል አስደግፎ ለእዙ ዜና ክፍል በላከው የግንባር መረጃ አስታውቋል። ወደ ፋኖ ከተቀላቀሉት ውስጥ ሶስቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ የ101ኛ አየር ወለድ ክፍለ ጦር አባል መሆኑን ኮሩ አክሎ ገልጿል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያው መረጃውን ልኮልናል። ወደ ሌላኛው መረጃችን ስናልፍ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ከሆነ ጊዜ ጀምሮ ኢትዮጵያ ውስጥ የእርስ በርስ ጦርነት ተከፍቶ በመቶ ሺዎች የሚቆጠሩ ኢትዮጵያዊ የድሃ ልጆችም ማለቃቸው ተመላክቷል። አሁን ደግሞ አንድ ግለሰብ ከመንበረ ስልጣኑ ከሚወርድ ይልቅ በሚሊዮን የሚቆጠር ድሃው የኢትዮጵያ ህዝብ አንድ የህይወቱን እየከፈለ ህዝብ እያለቀ ቀጥላለሁ በማለት በተለያዩ ጊዜያት ወጣቶችን በግዳጅ በማፈስ ወደ ጦርነት እየማገዳቸው እንደሚገኝ ምንጮች ተናግረዋል። ስለሆነም በአማራ ክልል በጃዊ ወረዳ ፈንድቃ ከተማ ወጣቶችን ስብሰባ በሚል የማታለያ ሰበብ ወደ ጦርነት ሊማግዳቸው መሆኑን የቀኘ የውስጥ የመረጃ ምንጮች ገልጸዋል። በግልገል በለስ ከተማ በፓዊ በማምቡክና በተለያዩ የመተከል ቀጠናዎች ተመሳሳይ ድርጊት እየተካሄደ መሆኑን የከተማው አርበኞቻችን መረጃውን አድርሰውናል። መላው የኢትዮጵያ ወጣት ሆይ ለአንድ አረመኔ ግለሰብ ለአብይ አህመድ ወንበር ለማስጠበቅ ብለህ ቅድስት ሀገር ኢትዮጵያ እርስ በርስ እንድትተራመስ በማድረግ ክቡር የሆነውን ህይወትን በከንቱ ዓላማ ቢስ ጦርነት እንዳታጣ በኢትዮጵያ ስም ወንድማዊ ምክሬን እለግሳለሁ ሲልም ቀኛው አክሎ ገልጿል። እናም በየከተማው ያላችሁ ወጣቶች የብልጠት ንቅናቄ እንድታደርጉም ማሳሰቢያውን ሰጥቷል ሲል የቴዎድሮስ ዕዝ የ105ኛ ኮር የ66ኛ ክፍለ ጦር ጃዊ መተከል የህዝብ ግንኙነት መምሪያው አርበኛ ያዕቆብ ጌታሁን መረጃውን ልኮልናል። የምክክር ሂደቱ በአገዛዙ መጠለፉንና አጀንዳዎች ተደልዘው ከኮሚሽኑ እጅ መውጣታቸውን አንድ የኮሚሽኑ አመራር ተናግሯል። ከህዝብ ተሰብስበዋል የተባሉ አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉን የገለጹት የኮሚሽኑ አመራር ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታና አቅም አጠናል ብሏል። ይህም መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማግኘት የተደረገ ሴራ እንጂ ለሀገሪቱ የፖለቲካ
የፖለቲካና የኢኮኖሚ ውጥረት ፋይዳ እንደሌለው ማረጋገጫም ሆኗል። ይህንን ተከትሎ የፖለቲካ እስረኞች ሳይፈቱ ጦርነት ሳይቆምና የሐሳብ ነጻነት ሳይከበር የሚደረግ የምክክር ሂደት ሀገሪቱን ከቀውስ እንደማያወጣና የአገዛዙን ገጽታ ከመገንባት የዘለለ ፋይዳ እንደማይኖረው የፖለቲካ ምሁራኖችም እየገለጹ ይገኛል። ክቡራንና ክቡራት የአሻራ ሚዲያ አድማጭ ተመልካቾቻችን ለረፋዱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሌሎች ወቅታዊ ትኩስና ልዩ መረጃዎች ተመልሰን እስከምንገናኝ ጤና ይስጥልን።